ዝሆኖች ለሞቱት ወገኖቻቸው እንደሚያዝኑ ያውቃሉ? እነዚህ ግዙፍ ፍጥረታት ብዙውን ጊዜ ጠንካራና ፍርሃት የለሽ ተደርገው ቢታሰቡም በስሜት የተሞላ ለስላሳ ልብ አላቸው። አንድ ዝሆን ሲሞት ሌሎቹ ዝሆኖች ዝም ብለው ጥለውት አይሄዱም። ይልቁንስ በሬሳው ዙሪያ ተሰብስበው በኩምቢያቸው እየነካኩ ያዩታል። አንዳንድ ጊዜ በዝምታ ይቆማሉ፣ ሌላ ጊዜ ደግሞ ጥልቅና ዝቅተኛ ድምጻቸውን ያወጣሉ፣ ልክ እንደ የሐዘን ሹክሹክታ። ዝሆኖች ከቀናት በኋላም ቢሆን አጽሞቹን ለመጎብኘት ወደዚያ ቦታ ሲመላለሱ ይታያሉ። ይህ ተፈጥሯዊ ስሜት ብቻ አይደለም፣ ትዝታን ይመስላል፣ ፍቅርንም ይመስላል። ለብዙ ሳይንቲስቶች እነዚህ ዝሆኖች ለህልውና ብቻ እንደማይኖሩ ይልቁንም እንደሚያዝኑ፣ እንደሚያስታውሱ፣ ቁርኝነት እንዳላቸው እና ምናልባትም ያጧቸው ወገኖቻቸውን አሁንም